በመቶ እናካፍላለን ማለት ነው። ከ200 አድ አደርጋለሁ። ሰላም የአቫር ቤተሰቦች፣ ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነችውን የሪቫን አበባ ዋጋ አወጣጥ ላሳያችሁ መጥቻለሁኝ። እንግዲህ ከተለያዩ ቦታዎችና ከራሴ ኤክስፒሪየንስ ነው ላሳያችሁ የመጣሁት። ምታርሙኝና ምታስተካክሉኝ ነገር ካለ ደግሞ ኮሜንት ላይ ትነግሩኛላችሁ። እንደነዚህ አይነት ተጨማሪ ቲፖች የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ አድርጋችሁ የደውል ምልክት ተጭናችሁ አብራችሁ እንድትሆኑ ጠይቃችኋለሁ። ይሄንን ባለ 18 ፍሬና ዋን ባይ ዋን በተሰራበት ሜተድ የሚያስፈልጉኝ ማቴሪያሎች የገዛሁት እንግዲህ አንደኛ ምንድነው ሪባን ነው። ሪባን የተጠቀምኩት ባለ 2.5 ሳንቲም ነው። እንደናንተ እንደ ሁኔታችሁ ነው። ባለ 3 ሳንቲም ልትጠቀሙ ትችላላችሁ፣ ባለ 4ም። ባለ 2.5 የገዛሁት 130 ብር ነው። አንድ ነው የተጠቀምኩት። ሪባናችን አጠቃላይ 130 ብር ይሆናል ማለት ነው። አሁን ሊስት ዳውን የምናደርገው ይሄንን አበባ ለመስራት ያወጣነውን ወጪ በጠቅላላ ነው። ስለዚህ ሁለተኛ ደግሞ የተጠቀምኩት ምንድነው ባምቦ ስኪወር ነው። ባምቦ ስኪወር እንደነገርኳችሁ ከ6 ኢንች 8 10 እስከ 12 ኢንች ድረስ አለ። ይሄኛው ተለቅ ስለሚል ከስር ካርቶን ስለተጠቀምኩበት የተጠቀምኩት ባለ 10 ኢንቹ ነው ማለት ነው። ባለ 10 ኢንች ባምቦ ስኪወር። ባምቦ ስኪወር ማለት እንጨቱ ማለት ነው። እሱን ደግሞ የገዛሁት 160 ብር ነው ማለት ነው። ስለዚህ ሙሉ እሽጉ የሚይዘው ስንት ነው? ውስጡ ፍሬው 100 ፍሬ ነው የሚይዘው። እንደነገርኳችሁ ባለ 18 ፍሬ አበባ ነው የሰራሁት። ስለዚህ 18 ስቲክ ተጠቅሜ ያለው ማለት ነው። ስለዚህ ባለ 10 ኢንች 160 ብር ላይ ገዛሁት። ለ100 ስታካፍሉት ውስጡ 100 ፍሬ ላይ የሚይዘው አንዷ 1 ብር ከ60 ሳንቲም ናት ማለት ነው። ስለዚህ እንደዚህ አይነት አፕሮክሲሜትሊ ቁጥሮች ሲመጡላችሁ ወደ ከፍ ወዳለው ቁጥር ታጠጋጉታላችሁ ማለት ነው። ስለዚህ እዚህ ጋር 1 ብር ከ60 ሳንቲም የመጣውን በ2 ብር ካልኩሌት አድርጌዋለሁ ማለት ነው። ያው አንዳንዴ እንደዚህ በነጥብ ከመጣላችሁ ትንሽዬ ከፍ እያደረጋችሁ ብትጠቀሙ ይሻላል ማለት ነው። ስለዚህ 18 ፍሬ ስለተጠቀምኩኝ በ2 ብር ስናባዛው ስንት ይሆናል? 36 ብር ማለት ነው። 36 ብር ባምቦ ስኪወር ተጠቅሜያለሁ ማለት ነው። ሶስተኛ ደግሞ ምን የተጠቀምኩት ግሉ ስቲክ ነው። እነዚህ የጠቀስኳችሁ ማቴሪያሎች ምን እንደሆነ ማታውቁ ካላችሁ ከዚህ በፊት ለቅቄላችኋለሁ የሚያስፈልጉን ማቴሪያል እስከነ ፎቶዋቸው ማለት ነው። ስለዚህ እዛ ገብታችሁ እዩ። ግሉ ስቲክ ማለት ምንድነው? ግሉ ጋን ውስጥ እየከተትን እያቀለጥ ነው የምናወጣው ማለት ነው። አንዱን 25 ብር ነው የምገዛው። ብዙ ጊዜ 1 ተኩል ምናምን ነው የምጠቀመው። ስለዚህ 2 እጠቀማለሁ ብዬ አሰብኩኝ። ስንት መጣ? 50 ብር መጣ ማለት ነው ግሉ ስቲክ። እናንተ 2ም 3ም ትጠቀሙ ትችላላችሁ። ያንኑ አበባ ሲሰሩ ነው እንግዲህ እንደዚህ ፕራይስ ማውጣት ያለባችሁ ማለት ነው። አራተኛ ደግሞ ምንድነው? ፍላወር ፔፐር ነው። ይሄ ወረቀቱ ማለት ነው። ይሄን አበባ ለመስራት ብዙ ጊዜ 2 ከግማሽ ምናምን ያልፍብኛል። አንዱን ፔፐር የምገዛው 70 ብር ነው። ስለዚህ እንደነገርኳችሁ 2 ከግማሽ ነው የምጠቀመው። አንዳንድም ስለሚያልፍብኝ በ3 ብይዤዋለሁ ማለት ነው። ስለዚህ 70 ሲባዛ በ3 ስንት ይመጣል? 210 ብር ይመጣል ማለት ነው። እናንተ የምትገዟቸው ማቴሪያሎች እኔ ከምገዛችሁ ስለሚላይ ነው ባይዘው በራሳችሁ እንደዚህ ፕራይስ ማውጣት ያለባችሁ ምላችሁ ብዙ ጊዜ ማለት ነው። ሌላው ደግሞ አምስተኛ ምንድነው? ሲጥ ነጯ ሲጥና ካርቶን ነው። አንዳንዴ ይገዛለሁ፣ አንዳንዴ ደግሞ በነፃ አገኛለሁ። ያንን ለመስራት ደግሞ ማውጣው ኢፈርት ስላለ 50 ብር ብዬ ተመኝለታለሁ ማለት ነው። እና ካርቶኗን እዚህ ካልገባችሁ እዚህ ጋር ፒን በማድረገው ቪዲዮ ገብታችሁ እዩ። የሪቫን አበባ አሰራር የሚለው እሱ ላይ ታዩታላችሁ ምን አርጌ እንደተጠቀምኩት ማለት ነው። ስለዚህ እኔ ለምሳሌ 5 ነገር ተጠቅሜያለሁ። እናንተ ትራንስፖርትም ካለባችሁ ሌላም ነገር ካለ አድ ማድረጋችሁ እንዳትረሱ። ለምን 1 ብር 2 ብር አይሆንም። ከፍታችኋል። እንጨቱ እንግዲህ ብር ከ60 ሳንቲም ነው። ስለዚህ እሷን ወደ 2 ብር ቀየረናት ነው 36 ብር ያደረግነው። እና ያላችሁን ወጪ እንዳለ ጨምሩ። ምንም ነገር ካወጣችሁ አበባ ለመስራት ጨምሩ። እኔ የተጠቀምኩትን ነገር ነው እስካሁን ድረስ ያሳየዋችሁ። ስለዚህ እናንተ ለምሳሌ ባለ 3 ሳንቲም ልትጠቀሙ ትችላላችሁ። ሪቫን ስፋቱ ማለት ነው። ባለ 4 ሳንቲም፣ ባለ 5 ሳንቲም ልትጠቀሙ ትችላላችሁ። ሳንቲሙ በጨመረ ቁጥር የሪቫኑ ዋጋም እየጨመረ ይሄዳል ማለት ነው። ስለዚህ ለምሳሌ አንድ ሙሉ ባትጠቀሙ ሪቫን ግማሽ ብትጠቀሙ ለምሳሌ 130 ብር አይደለ? ለ2 ታካፍሉታላችሁ። እንደዛ ያርጋችሁ ነው የምታወጡት። ባምቦ ስኪወርም ባለ 10 ኢንች አለ፣ ባለ 12፣ ባለ 8፣ ባለ 6 አለ። እሱም የምትገዙት ፕራይስ የተለያየ ነው የሚሆነው። ግን አራቱም ውስጡ የሚይዘው 100 ፍሬ ስለሆነ ለ100 ስታካፍሉት ዋጋው ይመጣላችኋል። ግሉ ስቲክም እንደዛው አንዳንዱ ሰው 20 ብር ይገዛል፣ አንዳንዱ ሰው 30 ብር ይገዛል ምናምንና 3ም 4ም 4 ከግማሽ በተጠቀማችሁ እንደዛ ማባዛት ነው። ፍላወር ፔፐርም እንደዛ በብራችሁ በተጠቀማችሁት ማቴሪያል ያረጋችሁ ታባዛላችሁ፣ ከዛ ይመጣላችኋል ማለት ነው። ይሄ ሁሉ ተደምሮ ምን እንደሚሆን ታውቃላችሁ?
ይህንን አበባ ለመስራት ያወጣሁት ዋጋ ስንት ነው የሚለውን ማወቃችን ድካማችን ትርፋችንን ምናምን እንድንለይ እንድናውቅ ይረዳናል ማለት ነው። ከዛም ባለፈ ደግሞ እንዳንከስር ካወጣነው ዋጋ እንዳንከስር ዝቅ አድርገን እንዳንሸጥም ይጠቅመናል ማለት ነው። በአጠቃላይ ደግሞ ምንድን ነው በቃ ይሄ ስራ ያዋጣናል አያዋጣንም የሚለውንም የምታውቁት በዚህ ነው ማለት ነው። ብዙ ጊዜ የሪቫን አበባ ኢትዮጵያ ውስጥ አልተለመደም ጋይስ። ባይዘዌ ውጭ ሀገር ከዚህ በላይ ነው የሚሸጠው፣ እኛ ከምንጠራው በላይ ነው የሚጠራው። እና ኤኒዌይስ እስከምናስለምድ ድረስ እኛ ባለን እንቀጥላለን ማለት ነው። ስለዚህ ሪቫን 130 ብር ገዝቻለሁኝ። ባምቦ ስኪወር ደግሞ ስንት ነው? 36 ብር ገዝቻለሁኝ። አዎ ግሉስቲክ 50 ብር ገዝቻለሁ። ፍላወር ፔፐር 210 ብር ገዝቻለሁ። ሲጡና ካርቶኑ ደግሞ 50 ብር ገዝቻለሁ። ትራንስፖርት ያላጠቃለልኩት ምንድን ነው እኔ አንዴ ስወጣ አንዴ ገዝቼ ነው የምገባው። በተለይ ብር ካለኝ በደንብ ኢንቨስት አድርጌ ገዝቼ ነው የምገባው ማለት ነው። ስለዚህ እና መጨረሻ ላይ የሚመጣልኝ ዋጋ ላይ ማጠጋጋለሁ ብዬ ስላሰብኩኝ ነው ማለት ነው። እናንተ ግን ለትራንስፖርት ካወጣችሁ ደምሩ እሺ። ይሄን አበባ ለመስራት አጠቃላይ ስንት መጣ? 476 ብር አውጥቻለሁ ማለት ነው። እንደነገርኳችሁ ትራንስፖርቴንና መሀል ላይ ደግሞ ፕላስተር ስለምጠቀም 24 ብሩን ደምሬ 500 ብር አመጣሁኝ ማለት ነው። ስለዚህ ይሄን አበባ ለመስራት 500 ብር አውጥቻለሁ ማለት ነው። ይሄን አበባ ከ500 ብር በታችና 500 ብር አልሸጠውም ማለት ነው። ትርፍ እንዲኖረኝና እንዳልከስር ከፈለኩኝ ማለት ነው። ስለዚህ እዚህ ላይ ደግሞ ድካማችን አለ አይደለ ጋይስ? ቆርጠን ማቃጠሉ፣ መቀጣጠሉ፣ መጠቅለሉ፣ ፔፐር ማድረጉ፣ እንቅልፋችን ብዙ ነገሮች አሉ። እሱን ምን ውስጥ እናስገባዋለን? ድካማችን ውስጥ እናስገባዋለን። ከዛ ደግሞ የድካማችን የልፋታችንን ደግሞ ትርፍ ውስጥ እናስገባለን። ከዛ እኔ በራሴ አድ ማድረገው ቫሊዩ አለ። ስለዚህ ስለሱ ነግራችኋለሁ። ድካማችንን እንዴት ነው አድ ማደርገው? እኔ እንደየአበባው ሳይዝ እንደየአበባው ብዛት ምናምን ይለያያል። ለምሳሌ ባለ 300 እየሰራውኝና ባለ 2000 ብር እየሰራው ያለው ድካም የተለያየ ነው። ስለዚህ ብዙ ጊዜ ማስቀምጠው ስንት ነው? እዚህ ጋር 50 ያልኩት ተሳስቼ ነው። ከ100 ብር ጀምሮ ያው 50 ላስቀምጥ እችላለሁ። ከ100 ብር ሚኒመሙ ከ100 ብር እስከ 1000 እስከ 1500 ብርም ላረግ እችላለሁ። በቃ ምንድነው የገድቤው ሳይሆን በጣም ትልቅ አበባ ብታዘዝ ከ1500 ብር በላይ ሊሆን ይችላል ማለት ነው፣ ድካሜ ማለት ነው። ያስቀመጥኩት ሪፈረንስ ይሄ ነው። ይሄኛው አበባዬ ሚዲየም ውስጥ ስለከተትኩት ለጊዜው በ600 ብር ይሻዋለው ማለት ነው። ይሄንን ምንድነው እናንተ ባላችሁበት ሁኔታ ልትቀንሱም ልትጨምሩም ትችላላችሁ። አሁንም በዚህ ዲፔንድ እንዳትሆኑ፣ በእኔ ዲፔንድ እንዳትሆኑ። ሁለተኛው ደግሞ ምንድነው የድካማችንን የልፋታችንን ደግሞ ትርፍ ነው። ጋይስ ኢትዮጵያ ውስጥ እንግዲህ ብራችንን ከፍ አድርገን እንዳንሸጥ የሚያደርገን ምንድነው ሰው ጋር ስላልተለመደ ትርፋችን በጣም ያንሳል ማለት ነው። እኔ እዚህ ጋር ስንት ብዬ ነው ያዝኩት? 300 ብር ብዬ ነው ያዝኩት። ግን ውጮች ጋይስ በዶላር ወደኛ ሀገር ስትቀይሩት በጣም ብዙ ብር ነው የሚሸጡት፣ በጣም ብዙ ብር። እኛ ሀገርም እስከሚለምድልን ነው እንጂ ትርፋችን የሚጨምር ይመስለኛል ወደፊት ማለት ነው። ሌላው ደግሞ ቫሉ ያልኳችሁ ከ100 እስከ 200 ብር ይዛለሁ። ምንድነው ለስራዬ ጥራት፣ ንጽህና፣ ኒትነስ ቫሉ አዳረጋለሁ፣ ፕራይስ አዳረጋለሁ። ይሄ በራሴ ነው። እናንተ የራሳችሁን አይታችሁ ነው ጀጅ ማድረግ ያለባችሁ። ስለዚህ ለዚህኛው 200 ብር ደምሬያለሁ ማለት ነው። ሌላ ዋጋችሁን እዚህ ጋር ድካማችሁን፣ ትርፋችሁን፣ ቫሊያችሁን ደግሞ ኢምፓክት የሚያደርገው ምንድነው ሎኬሽናችሁ ነው። ያላችሁበት ቦታ ሪቫን አበባ ተለምዷል ወይ? ከዛ ባለፈ ደግሞ ምንድነው ገዢ ያላችሁ ወይ? ብር የሚያወጣ ሰው አካባቢ ናችሁ ያላችሁ ወይ የሚለው በጣም ከምነግራችሁ በላይ ተጽዕኖ ያደርገዋል። ይሄ ድካማችሁን፣ ትርፋችሁንና ቫሊያችሁን ፕራይሳችሁን ሊስት ለማድረግ ማለት ነው። ስለዚህ አዲስ አበባ የሚሸጠው ዋጋ ክፍለ ሀገር እሸጣለሁ ካላችሁ ክፍለ ሀገር ላይ ይገዛላችሁ ይችላል ማለት ነው። ሰው ገና ስላለመደና ብር ማውጣት የማይችልበት አካባቢ ከሆናችሁ ደግሞ ድካማችሁን ትቀንሳላችሁ፣ ትርፋችሁን ትቀንሳላችሁ። አንዳንዴ እንዳውም ምን ታደርጋላችሁ? የሰራችሁት አበባ አልወጣ ብሎ ከተቀመጠባችሁ አሁን ለምሳሌ 500 ብር አይደል አበባ ለመስራት ያወጣ ነው፣ በ500 ብር ትሸጡታላችሁ፣ ሳታተርፉም ሳትከስሩም ማለት ነው። ይሄንን እንደ ሁኔታችሁ እንደናንተ ትወስናላችሁ ማለት ነው። ስለዚህ አሁን ምን አደረግን? አበባውን ለማውጣት ያወጣነው ወጪ 500 ብር ነው። ድካማችን 600 ብር ነው። ትርፋችን 300 ብር ነው። ከዛ እኔ በራሴ በግሌ ለቫሊዩ አድ አደርጋለሁ። ፕራይስ ግዴታ ነው። ምክንያቱም በጣም ተጠንቅቄ በጣም ተጨንቄ ነው የምሰራው እና
ከሌሎች የሚለየኝ ምክንያት ደግሞ ምንድነው? ጥራታችን ነው። ስለዚህ ለጥራቴ 200 ብር ፕራይስ ፕላስ አረጋለሁ ማለት ነው። ስለዚህ በአጠቃላይ ስንት መጣ? 1600 ብር መጣ ማለት ነው። ኢንተርናል ፍሎሪስቶች ትረዱኛላችሁ። ከድካማችን አንጻር 1600 ብር በጣም ትንሽ ነው። እንግዲህ ሀገራችን ውስጥ ከሚለምድ ድረስ እንግዲህ ተስፋ እንዳትቆርጡ፣ በርቱ። ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። ይህንን ቪዲዮ ደግሞ ለሚፈልገው ሰው ሼር አድርጉለት። ይህንንም ቪዲዮ ደግሞ ላይክ ማድረግ እንዳትረሱ። እንደዚህ አይነት ቲፖች ደግሞ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ስለቅ እንዲደርሳችሁ ደግሞ ኖቲፊኬሽን ተጫኑ። አብራችሁ ስለነበራችሁ አመሰግናለሁ። ቴንክ ዩ ጋይስ ባይ